ሌላ ዴት ትወጣለህ ያልኩት አውገዘኝ ውጉዝ ከማአሪዮስ ነው ያለኝ። ሰላም እንቆቅልሾች ነን ተመልሰናል በሌላ ታሪክ። አይኖ ብዙ ኮሜንቶቻችሁ ላይ ሁለቱንም ማገናኛቸው እያላችሁ ነው፣ ግን የዛሬው ሰዎች ኮምፎርታብል አይደለንም ለማውራት ምናምን እያሉ ስለሆነ የሚፈሩ ሰዎች አሉ። ሶ እናንተም አበረታቱልን እና ደግሞ ፈቃደኛ የሆናችሁ ደግሞ እስቲ ባካችሁ ገብታችሁ ፎን ኮሉ ላይ የምትሳተፉ ሰዎች በደንብ ታሪካችሁን እየላካችሁልን አይደለም። ሶ አሁን ግን ይሄንን አሁን የምናስቀምጥላችሁን ቴክስት የላከንልን ልጅ ጋር የምናስቀምጠው ቴክስት አለ። እሱን ያረገልን ልጅ ጋር አሁን ልጅቷ ጋር እንደውላታለን። ያው እሱ በጣም ምን ዛሬ ጭራሽ አልፈልግም ካለበዚህ ይቅርብኝ ሁላ ነው ያለው። አዎ በጣም አልፈለገም ማውራት። ስለዚህ እሷ የምትለን እንሰማለን። አሁን ሄሎ አቤት። ሰላም ሄሎ። ማን ነበር? ከእንቆቅልሽ ከሚባል የቲክቶክ ቻናል ነው የምንደውልልሽ። ከምን? እንቆቅልሽ ከሚባል የቲክቶክ ቻናል ነው የምንደውልልሽ። ቲክቶክ ቻናል? ያ ቲክቶክ ፔጅ። እሺ። እና ምንድን ነው መሰለሽ የምንሰራው ኮንቴንት እንቆቅልሽ ነው? ያ እንቆቅልሽ ያ። እሺ ምን መሰለሽ የምንሰራው ኮንቴንት ምን መሰለሽ፣ አይ ዶንት ኖ የምታውቂው ከሆነ ሰዎች ዴት ከወጡ በኋላ መገናኘት ሲያቅታቸው እኛ ጋር ያንን ሰው ማግኘት ሲያቅታቸው እኛ ጋር ኮንታክት ያደርጉንና ለምንድን ነው ያ ሰው ጎስት ያደርጋቸው የሚለውን ቼክ እናደርግላቸው። ሰከንድ ዴት አፕዴትም ነው ያ ኤግዛክትሊ። እሺ ኦኬ። ሶ ባል ሰው ታስታውሻለሽ? እሱ ነበረ ቼክ እንድናደርግለት እንትን ያለን። አሪፍ ጊዜ ያሳልፈናል ብዬ አስቤ ነበረ የተወሰኑ 1-2 ዴቶች። ከዛ በኋላ ግን እስኮ የተከሰተውን ታሪክ አንቺ ትነግሪኛለሽ ወይስ ያንቺን ፐርስፔክቲቭ እንስማው? I don't get it። ለዴታችን ነው የምነግርሽ? ስለምንድን ነው? ላይክ በሱስ ላይክ 4-5 ወር ይሆናል። ያ ትክክል ነሽ። እሱንም ነግሮናል። ያ ትክክል ነሽ። ሶ ለምንድን ነው ሌላ ዴት ያልወጣች ወይ ደግሞ ለምንድን ነው ሊያገኝሽ ሲሞክር ሊያገኝሽ ያልቻለው? ማወቅ ስለፈለገ Is this being recorded? ፊል ፍሪ እና ፈታ ብለሽ ንገሪን ያንቺን ፓርት ኦፍ ዘ ስቶሪ። ለምንድን ነው? Okay, so from the start ነው how we met ምናምን ወይስ our last date እንዴት እንደነበር? I don't get it. I'm sorry. ደስ ያለሽን ማለት ከመጀመሪያ ብትጀምሪ ደግሞ እኛ በጣም ደስ ብሎን ነው የምንሰማሽ። Okay, well, I mean, he texted me እንትን ላይ Instagram ላይ. Okay. ከዛ I posted የሆነ ስቶሪ ነበረኝ I think የአርሰናል ስቶሪ or something. የአርሰናል ደጋፊ እንደሆንሽም ተነግሮናል። Yeah. ከዛ he texted me and then we started talking. We talked for a while. ከዛ we went on a couple of dates. እሺ ከዛ I met his የሆነ ቀን accidentally I don't know intentionally accidentally አላውቅም ግን I met his brother. ከዛ I actually know his brother. We hooked up a couple of times ከልጁ ጋር ከወንድሙ ጋር and I didn't think it was appropriate for me to ከወንድሙ ጋር ያለሽ ስቶሪ ምንድን ነው? ስሚኝማ እንደተነገረን ከሆነ ማለት ነው እንደተነገረን ከሆነ አሪፍ ታይም አሳልፋችኋል። ግን ሳይታሰብ እንደነገረን ከሆነ ከወንድሙ ጋር ተገናኛችሁ። ከወንድሙ ጋር according to him እሱ ላይክ ሰፈር ውስጥ ስለሆነ ነው ያገኘው እንጂ ፈልጎት አይደለም። እና ደግሞ ከዛ በኋላ እሱ ግራ የገባውን ማታ ላይ ላይክ አሪፍ ታይም ያሳልፍነው እነዚህን ጊዜያቶች አሪፍ ታይም አሳልፈናል። ግን ማታ ላይ out of nowhere በቃ ቴክስትም ስልክላት አልመለሰችልኝም። ስደውላትም ማንሳት አልቻለችም። ብዙ ታይም ሞክሬላታለሁ አላነሳችልኝም። ኢቭን በቃ ከዚህ በኋላ እኔ መጠየቅ ስለማልችል ክሎዥር ነው የምፈልገው። ምክንያቱ ምንድነው? መጥፎ ነገር አድርጌያለሁ ወይ? እነዚህ ነገሮችን ማወቅ ይፈልጋል። ነው እንደነገርኩ ነው ለኔ I thought it was going to be it is በጣም awkward for me to know his brother መጀመሪያ his brother መጀመሪያ and then him next. ስለዛ I didn't want to come between them in any way. Nani was weird. I didn't even know how to explain this. I don't know. ወንድሙ ነግሮት ሊሆን ይችላል አላውቅም to be honest.
ኦኬ ግን አይ እኔ was weird and እኔ ጋር እንዴ እንደምናገርም ግራ ስለገባኝ I just thought it would be fair to leave him alone. ኦኬ ግን ከወንድሙ ጋር ቴክስት ብቻ ነው ያደረጋችሁት ወይስ ከወንድሙ ጋርም ዴት ወጣችሁ ታውቃላችሁ? We hooked up sometimes ብላለች። You guys hooked up sometimes? ከወንድሙ ጋር ኦኬ like ሁለት ጊዜ or something. ኦኬ ሶ ከሱ ጋር ነው ሰከንድ ታፕ ያለሽ ባይሆን ወንድሙ ጋር ደግሞ ከወንድሙ ጋር ያለሽ እሺ ሶ አይ በባዶ ክሎዘር ነበር ደውይ ኦኬ ከአንድ ቤተሰብ ነው ያጠቃሻቸው አሁን ኢንቴንሽናል ነው ያውቃል አይ እንረዳሻለን እየቀለድ ነው እሺ አይ ለጨዋታ ነው አውቀን ነው ሶ ስለዚህ አንቺ ምክንያትሽ ሌላ ምንም ምክንያት የለሽም ወንድሙ ማወቅሽ ዊርድ ነው which I understand እውነት ነው እኔም አሁን እህትማማች መቼም እውነት ነው ስለዚህ ቆይ ያንተን እንኳን እንተው ችግር ያንተን ልታረጋው ትችላለህ ቶ ያንተን እሺ አይ እኔ አይደለም እዚህ ጋር ባለ ታሪክ ሶ ይሄ ብቻ ነው ምክንያቱ ሌላ እንጂ ምንም ችግር የለውም ነው የምትዩ ሌላ was good I mean that doesn't seem right ለኔ to keep going with him to keep the relationship going okay አሁን ለምሳሌሽ አሁን በእርግጠኝነት እንግዲህ ወንድሙ ወይ ባይነግረው ይሆናል ሜቢ ነግሮትም ሊሆን ይችላል ግን ደግሞ አንዳንድ ጊዜ ስቲል ስልሽ የሆነ መናገሩ አይሻልም ብለሽ ታምኛለሽ ምክንያቱም ብዙ ታይም ደውሎልሻል እንደነገረን ከሆነ አንድ ያንስተሽ አይ ወንድምህንም ስለማቀው ነው ብሎ መዝጋት አይቀልም ይሻል ነበር ወይስ ባንቺ ሳይድ የትኛውን ፕሪፈር አድርገሽ ነው like ጸጥ ማለቱን ፕሪፈር አድርገሽ ነው እኔ እንትንም ኮንፍሮንቴሽን ምናምን የምሰልፈው አይደለም I would rather avoid it okay ሁለተኛ የነሱ ኢሹ ነው እንጂ የኔ እንትን አይደለም honestly speaking he knows his brother more than he does me so ግን ከማን ጋር ዴት እንደወጣ ላያቅ ይችላል ኦኬ አይ ከማን ጋር ዴት እንደወጣ ላይነጋገሩ ይችላሉ ነው ሲታወቀኝ መናገር አልነበረበትም ጭራሽ ላያውቁ ይችላል እንደሚያውቅሽ ላያውቅ ይችላል ደግሞ ሲለንም ወንድሜን ሰላም አለችውና ከዛ ጠፋች ነው ያለን ጭራሽ አላወቀም አሁን ራሱ የሚያውቃይ እኔ ወንድሜ ዴት የሚያረጋትን ሴት አይነግረኝም obviously ገባሽ ዊርድ ነው እንዴ ማብዛኛው መናገር እኮ አይደለም ግን አሁን አንተ ዴት እያረካት ያለው ሴም ሲቹዌሽን ቢሆን አንተ ብታገኛት ከሱ ጋር then you're going to be like ከዚህ ልጅ ጋር እኮ ነገር ነበረኝ ምናምን ብላ አትናገር አይ ልናገር ትክክል ነሽ ግን ደግሞ አሁን ለምሳሌ ሊከብድ ይችላል ታላቅ ነው ታናሽ ወንድሙ ታላቅ ወንድሙ ነው ስለዚህ ሊከብደው ይችላል ስለሽ አሁን ሊከብደው ይችላል ኦኬ ግን ኤኒዌይስ ምክንያቱን ነግረሽናል ኢትስ ትክክለኛ ምክንያታችን ስለነገርሽን ቴንክ ዩ ሁለተኛው ጥያቄያችን ደግሞ ምን አይነት ላንቺ አሁን ቆይ ከወንድሙ ጋር ብቻ ግንኙነት ስላለሽ ነው ወይስ አይነት ልጅ ነበር ላንቺ good ጥሩ ነበር እንዴ ባይ ዘ አንቺን አስካውት ለማድረግ ራሱ 2 ወር አካባቢ ቆይቷል ሜንታሊ ፋይናንሻሊ ስቴብል ሆኖ ነበር በጣም ፋየር የሆነች ልጅ ስለሆነች ብሎ አስቢው why are you selling him to me አይ ሴንድ እያደረግንልሽ አይደለም እየነገርንሽ ነው ዝም ብለን ግን እውነታውን እየነገርንሽ ነው ያለንን ነው እኮ እንደዚህ አይነት effort የሚያወጣ ሰው don't you think he deserves better than somebody who went out with his brother ታዲያ ስንነግሪው ነው ይሄንን ስንነግሪው ነው የባሰ ጭንቁስ ከተትሽው እኮ ልጁን አማጠ ግን ኢትስ ኦራይት በጣም ዲፌንድ ያደረግሩ እሱ ረጃ ሳይድ ያዝ እንዳይመስል ኢትስ ኦራይት ላይክ ዩር ኢንታይትልድ የፈለግሽም የማድረግ መብት አለሽ እና ከብርልሻለን እሱን ግን አሁን የመጨረሻ ጥያቄያችን ምንድነው ሁሉ ጊዜ እንደዚህ ካናገርን በኋላ ሰዎችን ችግሩን ከነገሩን በኋላ if they can look past it እና ሰከንድ ቀጣይ ዴት መውጣት የሚፈልጉ ከሆነ እኛ ስፖንሰር እናደርጋቸዋለን ያን እንዴት እሺ እና እሱን ነገር ላይክ አንቺ ጋር ፍላጎት ካለ እሱም ጋር ፍላጎት ካለ ሙሉ እናንተ ሁለት ሰከንድ ዴት ሙሉ ሾዋችን ስፖንሰር ማድረግ ይችላል so እኔ በፈልግ ራሱ እሱ after he knows I had a thing ከወንድሙ ጋር በፈልግ ይመስላችኋል ተሳስተው who knows ፍቅር ኃያል ነው ብሏል የሆነ መጽሐፍ ላይ አሁን ሰከንድ ሌላ እድል ለመስጠትና ከሱ ጋር ዴት ለመውጣት ፈቃደኛ ነሽ ባንቺ ሳይድ የሱን እንትን ነው I guess and would hurt እሺ
ናይስ በጣም አስደሳች ነው። ሶ እንትን እንላለን we will set it up እና ዴት ትወጣላችሁ። እሱን ግን የእሱ ነገር መጀመሪያ እንስማና ፕሮባብሊ አሪፍ ልጅ ነሽ ብሏል። ሊያገኝሽም የፈለገው በጣም ኢትስ ቢኮዝ ሂ ላይክ ዲው አሪፍ ነገር ነው ይሄ። ሶ ሌላ ዴት አናመቻቻለን ማለት ነው which is good። አሁን አልገባኝም ማለት ነው። አሁን ጠይቃችሁ ስለምትመል የምትደውሉልኝ I don't get it። no በቃ already I think we know his answer። እኮ ስለሚፈልግ ነው የደወለልን። የገነታ ምን እንደተፈጠረ ኦፍ ኮርስ ማየቱም አይቀርም። እውነትማ መደበቅ የለበትም ኦብቪየስሊ። ሰከንድ ዴት ሌላ ዴት እኮ ለመሞከር ፈቃደኛ ከሆናችሁ እውነት መነጋገር አለባችሁ ማለት ነው። ፌስ ታረጉታላችሁ ከሆነ ሆነ ካልሆነም ደግሞ ምንም አታረለም። ግዴታ ደግሞ ኮሚኒኬሽን ግዴታ ነው። ስለዚህ በጣም ናይስ ቴንክ ዩ ሶ ማች። እሺ ኖ ፕሮብለም ቴንክ ዩ። እንቆቅልሽ የሚለውን ገብተሽ ፎሎ አርጊ፣ ፎሎ አስደርጊ ቲክቶክ ላይ እንቆቅልሽ ያ Okay. I think either I'll try I remember the American version. የእናንተን አላየሁም። ያ ይሄ የኢትዮጵያ ቨርዥን ነው። ብዙ ሰው እየወደደን ነው። ቼክ አርጊን ገብተሽ። እሺ ቴንክ ዩ በጣም መልካም ቀን ለሁላችሁ። በጣም አስደሳች ነበር። በጣም ጥሩ። እኛ እየቀጠልንበት ነው። ይሄንን ሴኪዩርድ ይላል። ሴኪዩርድ the next date። ቆይ ግን ልጁ ምን ይለናል አሁን? ልጁ ይሄን ሲሰማ ሜቢ ክሎዥር ፈልጎ ይዘንለት ሄደን ልጁ ክሎዥር ፈልጎ ቢሆንስ ምን ታውቃለህ? በግድ ነው የምናስወጣው። አይደለም ቆይ ስሙኝ፣ ክሎዥር ፈልጎ ቢሆንስ? አሁን ይላክ የምሬ ነው። ምን ታውቃለህ? ወፍ እርግጠኛ ነኝ። ካይማ ተበልቷል። ምን አለ ነገራቸው? ራሱ ደውለንለት ነበር ነገር ነውና እና ሌላ ዴት ትወጣለህ ያልኩት አወገዘኝ። ውጉዝ ከማአሪዮስ ነው ያለኝ። ምን አለ? በስርዓት ነገራቸው። ምን አለ? ተበልተሃል። አይ እኔ አላላችሁ። ምን አለ? እንትን ላይ ገብተው ያንብቡት፣ ካፕሽን ላይ ገብተው ያንብቡት። እንወዳቸዋለን። እንቆቅልሾች ነን።